sanyiin postiiwwan Jawaariif deebii kennee jira. Jawaar Mohaammed akkuma beekamu sammuna kana faayilota garaagaraa yookaan dookumentoota garaagaraa baasuudhaan namoota tokko saaxilaa jira. Namoota kana keessaa sanyiin isa tokkodha. Sanyiin maqaan isaa duraa sanyiidhaa miti Zarihuun ture. Bara jijjiiramaa booda maqaasaa kan sanyiitti jijjiirratee jedhee jira. Sanyiin turtiin inni Haqnaa Saaq miidiyaa jedhu wajjiniin taasisee irratti wantoota hedduu icciitiis nan qaba. Dhimmoota Jawaar hedduun beeka. Waa'ee maqaasaas, waa'ee sadarkaa barnootaas ilaalchisee gadi fageenyaan dubbatee jira. Tokkoon dhaggeeffannee ilaalcha sanyii dhugaadha moo dhara? Jawaariyoo haalli ittiin ilaale maal fakkaata kan jedhu suuta dhaggeeffannee walitti deebina. ስለቅም በአጠቃላይ ፌስቡክን ወደ ፌስቡክ ተቀይሮ ጀዋር ስጋ ቤት ተብሎ መሰየም አለበት። ግን ዋና እንነጋገር ካል እንደው የኔ ችግር የለውም፣ የፖለቲካ ፓርቲዎችም ችግር የለውም። ግን የሴቶችን አምላክ አይፈራም? ከሴት የተወለደ ሰው ነው። እሱ የተወለደበትን አባት ስለማያቅ በአክስቱ ባል ስለሚጠራ እሱም በዛው ልክ ከቡና ጠጡ የምታፈላ ሴት እስከ አክቲቪስት ሴቶች እስከ አንቂዎች ድረስ ያልወለደላቸው የለም። ከ8 ሴቶች በላይ ወልዷል በዚች በ4 ዓመት ውስጥ። በዚች 4 ዓመት ውስጥ ይሄ እኮ ለራሱ ብቻ ራሱ አንድ እርዳታ ድርጅት ማቋቋም አለብን። ካምፕ ነገር ማቋቋም ያስፈልጋል። ለልጆቹም ማሳደግም እንደገና ለእናቶቹም በተለይ አንዲት ልጅ እቺ ፎቶ ላይ ሊያሳይሽ የሚችል ልጅ ቡና የምታፈላ የነበረች ነች። ቡና ከምታፈላው ቦታ እኮ ነው ወስዶ የወለደለት። ዛሬ ዞር ብላ ማይ እየለመነችን እኛ እኮ አንናገር ከተናገርን ነገር ይበላሻል ብለን ነው የደበቅን እንጂ እንታከካል የሚያቀኝ ከከኝ ብላለች። እከክና እናከዋለን። ስናካው ግን ቁስሉ እከክን ለማጥፋት ብለን ሌላ ቁስል እንዳንፈጥር ብለን ነው እንጂ ማውረድ በዚህ ልክ ከሆነ ማውረድ አይከብደንም። ማውረድ ማንደርስበትንም ሾላ ከእንጨት ላይ ወርውረን አውርደን እናቃለን። አሁን ግን እኔና እርሱ ጠፍጥፈን የጋገርናት አገር የለችም። አገር በሱ አይፈርስም። አርሰና ምርተን የሰበሰብን ወጣት የለም። ጎተራ ይከተትንና ቆንጥረን ወደ አደባባይ አውጥተን አሁን የምናስራሽን ወጣት የለም። icciitii sanyiin gadi baase keessaa inni tokko Jawaar dubartoota 28 irraa daa'imman dhalchee jira jedheera. Kan nama gaddisiisu immoo dubartoonni 28 kun dubartii mana bunaa jechuun buna dhugaa karaa irratti buna dhugaa jettu irraa kaasee hanga oliitti jedhee jira. Hunda isaaniiyyuu immoo akka ganetti icciitii hedduu yoo gadi baasne faayidaa isaarra miidhaa isaatu caala jennee nuti haasaa gadi baasuu keenya dura miizanarra waan keenyuuf kan faayidaa qabuu fi kan faayidaa hin qabne baalaansii goonee anaalisisii hojjennee waan gadi baasnuuf dhiibsine malee badii hedduu dalagee jira jedhanii. ይሄ ወጣት ደብተሩን ሱሪ ውስጥ ከቶ እስክሪብቶ ጆሮ ሲር ከቶ እጁን አጣምሮ ስናይፐርና ታንክ ፊት ቆሞ ነው እንደ ባህር ዛፍ ቅጠል እየረገፈ ይሄን ለውጥ ያመጣው። አገር ቤት ሲገባ የተቀረው ከሞት የተቀረው ወጣት ይቅርታ አልጠየቅም፣ አላመሰግንም። ኤባስ ብሎ መጥቶ 2 ዓመት ሳይሞላ ከበቡኝ ብለው ደግሞ በአንድ ሌሊት ከ280 በላይ በላን። ኦዲትም ሰርቶ ሂሳብ ሰርቶ ሲመጣ ከውጭ ሲመጣ ሂሳብ ሰርቶ ነው የመጣ። 5000 ቀሮ ነው ረግፎ ይሄ ለውጥ የመጣ ብሎ ነው የተናገረ።
ከዚህ መንግስት ጎን ቆሙ የኦሮሞ መንግስት ነው ብሎ የሰበከ እሱ 5000 ቄሮ ረግፎበት ነው የመጣ ብሎ ሲል ያንን ሂሳብ በምን ስሌት ነው የሰራ ብሎ የጠየቀው ሰው የለም። ግን እሱ ስላለ ብቻ ሁሉም 5000 ቄሮ ተሰውቶበት ነው የለውጥ የመጣ ይላል። የተሰዋው ግን ከ200,000 በላይ ነው። 5000 እሱ ቆጥሮ እነኚህ ይረሸኑ ብሎ ሰጥቷቸው በካሜራ ሰብስቦ የያዛቸው ወይም የነገዳቸው አስከሬኖች ሊሆን ይችላል። እሱ ጋር የደረሱ የአስከሬኖች ፎቶን እየነገደ ስለሆነ ድሮ የሞተ ሰውን ነበር የሚነግደው። አሁን በቁም ያለውን ሰው መነገር ጀምረዋል። እኒ ከብራን ዋይ ቀብሶ ቄሮ ፊ ጀዋር ከወልቀበቱዳ አባ ቄሮ አከስመስ ሁንዴሳ ሲያሰ ቄሮ ቤካ ሲያሰ ኦሮሞ አባ ጅጅራ ዮካን ማስተር ማይንዲ jijjiirama kana akka ta'etti Jawaar of fudhachaa jira jedheera. Kanammoo karaa ajaa'ibsiisaa ta'een gadi fageenyaan itti deemee jira sanyiini. Jawaar osoo biyya hin galiin dura erga biyya seenee wantoota inni raawwatan gadi fageenyaan kaasee jira. Kanas dhaggeeffannee walitti haa deebinu. የሱ ሟርት ከውጭ እንደገባው ከጉልበት በታች ራቁቴን አድርጌ ጥቁር በጥቁር ለብሼ በአምቦ ከተማ ውስጥ ባዶ እግሬን ሄዳለሁ ብሎ ነው የመጣ። ባዶ እግሩ አምቦ ውስጥ ታጅቦ ሄዶ ከዛ ተመልሶ ሲመጣ የለውጡ መሪ ማርሽ ቀያሪ በአንዴ ሁሉ ነገር አቀንቃኝ የኦሮሞ ህዝብ አይን ብሌን የሆነውን አርቲስት ሃጫሉ ሁንዴሳን ጠደች ሙርቶ አርቲስት ሃጫሉ ብሎ የሃጫሉ ሁንዴሳ የአርቲስቱ ሃጫሉ ሁንዴሳ ውሳኔ መድረክ ብሎ ከጉዮ ጋር ሆኖ ነው አቅርቦ ሮብ ውሳኔ ተቀበል ብሎ ኢንተርቪው አድርጎት ለመጨረሻ ጊዜ ሰኞ ገደሉት። ሰኞ በሉት። ሮብ ቃሉን ተቀብሎ ውሳኔ ወስኖበት ሰኞ በሉ። የበላ አንዱ እሱ አንደኛ ውጪ እያለ በሰው ሀገር ሆነ አይደለም ነፃነት መመኘት ውስጥ ሆነ ታግለ ነው የሚለው ዘፈን ዘፍኖበታል። በቅኔ እኔን ለመንካት ነው ብሎ ቂም ይዞበታል። ማሩኜ ሊበላው ነው በቅኔ እኮ ነው የገባ ባዶ እግሩ አምቦ። የአምቦ ህዝብ አልገባውም በወቅቱ እንጂ ቅኔ እኮ ነው ባዶ እግሩ መግባቱ አምቦ። ህዝቡ አምቦ ነው መነሻ ትግሉ ብሎ ነው አክብሮን ነው ብሎ ነው የወሰደው። ግን አይደለም ቅኔ ነው፣ ጥንቆላ ነው። ገብቶ በአመቱ በላው ልጁ በላው። በቃ ዱዳ አድርጎ አስቀረን። ሁላችንም አመት ጠብቀን መታሰቢያ ለቅሰው እንድናለቅስ አደረገን። ሃጫሉን የበላው እኔን ይምረኛል ብለሽ ታስቢያለሽ? ዱዓቲ ሃጫሉ ilaalchise saamicha OMN irratti raawwatame ilaalchise qabeenya Jawaar waa'ee kitaaba isaa akkasumas du'aatii baay'ina qeerroo Jawaar hin beekamanii fi kan Jawaar hin beekamne hiika garaagaraa akka qaban maafiyaa 120 jedhan keessaa akka harka qabu sanyiin akka taa'amtu dubbatee jira. የኦሮሞን ህዝብ ቁማር መጫወቻ ጆቶኒ አድርጎ ኦሮሚያን ጆቶኒ ነች። ለሱ ኦሮሚያ ማለት ጆቶኒ ነች። ከዚህ በፊት የሆነ ኢንተርቪው ሰምተሻል? እናቴ መንዜ ናቸው፣ ኦርቶዶክስ ቤተክርስቲያን ሰው ናቸው፣ አባቴ ግን አርሲ ናቸው ብሎ ነበር ያለው እኮ እኚህ መሐመድን ነው፣ የህግ ባለሙያ መሐመዱን የአክስቱን ባለቤትን ነው አባቴ ብሎ ያለ እንጂ አባቱን አያውቅም። አባቱን የማያውቅ ሰውዬ
የሰዎችን ስም እዚህ እንደ ነፍስ አባት ስም ፈለጋ ይሄዳል። ክርስትና ሊያስነሳኝ ነው ወይስ ሊያስገርዘኝ ነው? ምን ሊያደርግ ፈልጎ ነው? አንድ ሁለተኛ ትልቅ ትግል በትግል እኮ እኔ ለሱ አባቱ ነኝ። እንኳን አይደለም እሱ የቀይሮ አባት ሊሆን ቀርቶ የሱም ራሱ አባት ነኝ። ለራሱ አባቱ ነኝ። ምላስ ስላለው አጭቤ ስለሆነ እንዴ የኦሮሞ ህዝብ ሊነቃበት የሚገባው እንጋቡ ብሎን ክዶናል። መጽሐፉን ነው የምትለው? መጽሐፉ ላይ አልጸጸትም ብሎ ላደረኳቸው ላጠፋሁት ድምጥማጣቸው ላጠፋሁት አልጸጸትም ከሌሊቱ 6 ሰዓት ከብቦኛል ድረሱልኝ ብዬ ጠርቼ ላስረፈረፍኳቸው አልጸጸትም። አርቲስቱን ሃጫሉ ሁንዴሳን ለበላሁባቸው አልጸጸትም። ከቦሌ ባለሀብቶች ተሰባስቦ የተገዛልኝ ፎቅ 150 ሚሊዮን የተገዛልኝ 300 ሚሊዮን ሽጬ በመውጣቴ አልጸጸትም። አሁን ሰሚስ ያለኝ ፎቁ ይበቃኛል አልጸጸትም። የኦኤምኤን ጉዳይ ኦኤምኤንን ዘርፎ ራሱ ፈጥሮ ስንት ምሁራን የተዳከመበትን የኦሮሞ ህዝብ ድምጽ ይሆናል ተብሎ ኦኤምኤን እሱ ባይበትን ኖሮ ጥላቻውን ተመልከች። ክደቱ ከዳስፖራ እስከ ገበሬ ነው። ከገበሬ እስከ ገበሬ ልጅ ነው ይከዳል።